ከሳምንቱ ቀናት በየትኛዋ ቀን እንደሚሞቱ ያውቃሉ? እስኪ ገምቱ፣ ትንሽ ሴኮንድ ወስዳችሁ። ዕለተ ሰኞ ነው መልሱ። ስንት ሰዓትስ ነው? ከጠዋቱ 2 ሰዓት እስከ 3 ሰዓት ባለው ጊዜ ውስጥ። በዚህ ሰዓት ውስጥ ሌላ ምን የሚሆን ይመስሎታል? ብዙ ሰዎች ስራ ለመስራት ስራ ቦታቸው የሚደርሱበት ሰዓት፣ ወደማይወዱት ስራ። ግጥጥሞሽ? አይመስለኝም። አንድ ሰው በአማካይ 80 ዓመት ቢኖር አብዛኛው ህይወቱን በስራ ላይ ያሳልፋል። ከ18 እስከ 60 ዓመት ባለው ጊዜ ውስጥ በጣም ረጅም ጊዜ ነው። ይህንን ሁሉ ጊዜ ደስተኛ ሳይሆኑ አያሳልፉ። ልክ እንደኔ ጓደኛ ዳኒ። ይኸውላችሁ ዳኒ ደስታውን ለነገ የሚያሳድር ነው። ሁሌም የሚለው ትምህርቴን ስጨርስ ደስተኛ ሆናለሁ። ትምህርቱን ጨረሰ፣ ግን ደስታ አላገኘ። ከዛም ስራ ሳገኝ ደስተኛ ሆናለሁ አለ። ስራ አገኘ፣ ደስታ የለውም። ከዛም ትዳርና ልጆች ሲኖሩኝ በኋላም ደስተኛ ሆናለሁ አለ። አግብቶ 3 ወለደ፣ ደስታ ቤቱ አልመጣም። ከዛም በኋላ ልጆቼ ራሳቸውን ችለው ጡረታ ስወጣ ደስተኛ ሆናለሁ አለ። ልጆቹም ከቤት እርሱም ጡረታ ወጡ። አሁንም ደስታ የለውም። በመጨረሻም ዳኒ እምነት ቦታው መሄድ ጀመረ። በምድር ያላገኘውን ደስታ ሲሞት ሊያገኘው። ምን ይባላል? ከፈጣሪ ይርዳው ሌላ። በእርግጥ የዳኒ ታሪክ አሳዛኝ ነው፣ ነገር ግን ለእርሱም አዲስ አይደለም አይደል? ለምን? የብዙዎቻችን ታሪክ ነውና። ለደሞዝ ብቻ በሚያሳምሙን ስራዎች ውስጥ እንድንጣበቅ የተገደድን ስለሆነ ሁል ጊዜ ደስታን ከነገ ከመጠበቅ ይልቅ አሁን ደስተኛ ወደ መሆን መሸጋገር አለብን። ወይ የምንወደውን ስራ እንፈልግ፣ ወይም እስከዛ ስራችንን እንውደድ። ከአይድሽ ግድድም ኑሮ የምንወጣበት ጊዜ አሁን ነው። በአይድሽ ግድድም ብታሸንፉም ያው አይጥ ናችሁ። ንቁ። ህይወት የስልክ ጌም አይደለም። እንደገና መሞከር የሚል በተን የለው። ነገር ግን ይህንን ለማሸነፍ መላ አለው። ይኸውም የሚነገሩንን ውሸቶች ማመን ማቆም። ለምሳሌ ምን ከመጠን በላይ መስራት ግድ ነው፣ ውጥረት የስኬት ምልክት ነው የመሳሰሉትን። የሥራና የህይወት ሚዛን ምን ይመስላል? ህይወት ከሥራ መቅደም የለበትምን? ህይወቱን የተሻለ ሲያደርጉ ስራው የተሻለ ይሆናል። ጥናቶችም እንዲህ ይሉናል። ከሥራ ስኬት 75% ምን ያህል ደስተኛ እንደሆኑ መተንበይ ይቻላል። ደስተኛ ሲሆኑ ብልህነቱ ይጨምራል፣ ፈጠራውም ይጨምራል፣ ምርታማነቱ ይጨምራል፣ እንዲሁም የበለጠ ገንዘብ ያገኛሉ። ብሩህ አመለካከት ያላቸው ሰዎች ተስፋ ከማያደርጉ ሰዎች የበለጠ ይኖራሉ። ለራስዎ ደስታ ተስፈኛ መሆን ግዴታው ነው። ደስታ ምርጫ ነው እያልኩት ነው። እስኪ ወደ ውስጥ እንመልከት። ትልቁ ችግር ጊዜ ያለን ብለን ማሰባችን እንደሆነ ሁሌም እናስታውስ። ህይወቶን ማባከኑን ያቁሙ።